በድብቅ ሰርፕራይዝ አደረጋት። ቀለበት አሰረላት። ታገቢኛለሽ ወይ የሚል ጥያቄ ጠየቃት። አባቷና እንዲሁም መጎስ ሰላምዬ እጅጉን ደስ አላቸው። ሽንቁጥቁጥ ብለው ወደ ቀለበት ፕሮግራሙ ሄዱ። ኤቢ አበደች። ኤቢ እራሴን አጠፋለሁኝ፣ ምንድነው ይሄን ጉድ ምንድነው ማዬ እያለች ስትል እናቷ ደግሞ ተጠንቀቂ እባክሽ ተረጋጊ። እውነት ለመናገር አሁን እኔ ግራ የገባኝ ነገር እንዴት ነው በዳጣ ሰርፕራይዝ መሆን አባትየው የተደሰተው ነው የምለው። እናም ኤቢዬ ትክክል ሳትሆኚ አትቀሪም ብላ አለች። ስለምን ትክክልነት ነው የምታወሪው ማዬ? አይ ይህቺ ዳጣ የምትባል ልጅ የእውነትም የአባትሽ ልጅ እህታችሁ ሳትሆን አትቀርም እማዬ። በስማም በይ። ፍጹም ልትሆንማ አትችልም። አይ እንደዛ ካልሆነ ታዲያ እንዴት ለሰው ልጅ ለጓደኛው ልጅ እንደዚህን ስፍስፍና በደስታ ሊሞላ ይችላል? ውሃ እኮ ባትነግረን ተነጭራሹም ሁሉንም ነገር ድብቅ አድርገውት ነበረ። ሰላምዬ በጉጉት ስጠብቀው የነበረው ናታን እጅጉን እንኳን ደስ አለህ፣ የእውነቴን ነው ምልህ ትመጣጠናላችሁ ብለው ደስታቸውን ገለጹ። መጎስ በስተመጨረሻም ፍቅረኛ ይዘሽ እንደዚህ በመሆንሽ በጣም ደስ ብሎኛል። እናም የእውነትም ትመጣጠናላችሁ። አደራ ናታን፣ እህቴን እንድትጎዳት አልፈልግም። እህቴና ጓደኛዬ ብዙ ነገር አብረን ያሳለፍነን ከብዙ ነገር አሁን ደስ የሚለው ነገር ካንተ ጋር ቀለበት ማሰሯ ነው ብሎ አለ። ናታንም የሁላችሁንም አደራ እኔ ጠብቃለሁኝ። እናም ምንም ችግር የለውም ዳጣዬ ልንከባከባት ላከብራትና እንደ ንግስት ዙፋኑ ላይ ላስቀምጣት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ኤቢዬ አበደች። ውሃ ቀለበት ሊያስሩ ነው ብላ ከነገረቻት በኋላ እነሱ ግን በፍጹም ማመን አልቻሉም። እናቲቱ ቆይ ለረጅም ጊዜ ስጠብቀውና ናታንን ባለፈው ሳወራው ጥሩ ልጅ ናት፣ መልካም ልጅ ናት እያለ ስላንቺ ሲያወራ እንዴት ነው አሁን ወደ ዳጣ የተገለበጠው? ቆይ ምን አይነት ዘመን ላይ ነው የደረስነው? እያለች ተናደደችበት። ዳጣን አባቷ ግን ትክክለኛ ውሳኔን የወሰንሽው ማለቴ አምነሽበት ነው ዳጣዬ ብሎ ሲላት፣ አዎ የምሬን ነው ምልክ በጣም ነው የምወደው ናታንን። እናም እኔም ቢሆን ለመጀመሪያ ጊዜ ፍቅር የያዘኝ ከሱ ነው። ስለዚህ ቢያንስ በቃ ከሱ ጋር ደስተኛ መሆን እፈልጋለሁኝ ብላለችው። እሺ የኔ ልጅ እኔም ያንቺን ደስታ ነው የምፈልገው ብሎ አላት። ውሃ ፍንድቅድቅ እያለች እንኳን ደስ ያላችሁ እህቴ፣ ናታን ደግሞ ምርጥ እህቴን ነው የሰጠሁት ብላ አለች። የኤቢ እናትና እንዲሁም ደግሞ ከባለቤቷ ጋር ተጣላች። እንደዚህ የማይሆን ስራ ትሰራለህ ጭራሽ ብለህ ለጓደኛህ ልጅ የገዛ ልጅህ የምትወደውንና የምታፈቅረውን ሰው እንዴት አሳልፈህ ትሰጣለህ ብላ ተቆጣችው። ምን ማለት ፈልገሽ ነው ውዴ? ተይ እንጂ ታዲያ እነሱ ተዋደዱ እንጂ እኔ ምን የሚያገባኝ ነገር አለ? ኤቢዬ ደግሞ በጣም ምርጥና ስርዓት ያላት ልጅ ናት። ስለዚህ የሆነ ሰዓት የራሷ ትክክለኛ ሰው መምጣቱ አይቀርም እና እዛ ድረስ ደግሞ መጠበቅ አለባት እንጂ ለምንድን ነው እንደዚህ የምትይው? እባክሽ ታይ ተረጋጊ። አይ በፍጹም አንተማ ኤቢ እንደምትለው የእውነቴን ነው ምልህም ታዳላለህም፣ በጣም ብዙ ነገር ታደርጋለህ ማለት ነው። በቃ ተረጋጊ። ካልሆነ ግን ዛሬ መስማማታችን በፍጹም ልንስማማ አንችልም። እኔ መውጣት አለብኝ ብሎ ወጥቶ ሲሄድ ዳጣ ደነገጠች። ምንድን ነው አባዬ? አንቺ አባዬ አትበይኝ ነው አምልሽ። በእናንተ ቀለበት የተነሳ እናታችሁ አብዳለች። ምን? አዎ ግን እኮ አባዬ በፍጹም ኤቢን አይወዳትም። እሱም ደግሞ እንደማይወዳትና እንደማያፈቅራት ተናግሯል። እና ታዲያ ምን ይሁን ነው የምትለው? አላውቅም የኔ ልጅ። እንግዲህ እህትሽ እንደዛ ናት። በጣም ደረቅና የፈለገችውን ነገር ሁሌም ስለምታገኝ አሁን ደግሞ ስታጣው ተናዳ ነው የሚሆነው። እናም አንድ ቀን ትቀበላችኋለች። እንደ አባዬ እኔ እኮ የእውነቴ ነው ምልህ
ከእህቴ ፍቅር የሚበልጥብኝ የለም። አይ ዳጣ እንግዲህ አትጃጃይ። አንድ ጊዜ እሺ ብለሻል። ልጁም ደግሞ በአንቺ ሙሉ ልብ አለው። ስለዚህ እንደዚህ አይነት የተብታታ ሀሳብ ባታስቢ ጥሩ ነው። አሁን ደስታችሁን አጣጥሙ ብለው ናታንንና ዳጣን ለብቻቸው ተዋቸው። እናም ፍቅራቸውን ሲገላለጹ እጅጉን ደስ ይላል። ሰላምዬ በሉ ዛሬ ጥሩ ምሽትን አሳልፉ። እናም በጣም ነው ደስ ያለኝ እናንተ በመጣመራችሁ ብላ ስትል፣ ሰላምዬ ግን የእውነትን በጣም ትለያለሽ፣ እናም አመሰግናለሁ ብላ ፍቅሯን ገለጸችላት። እንግዲህ ተጋቡ።